ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በሙሉ እንዴት ናችሁልኝ? እኔ ጋር ለሁላችሁ እግዚአብሔር ይመስገን በጣም ሰላም ነኝ። ያው እንግዲህ ዩቲዩብ እውነት ለመናገር ትቼዋለሁ ማለት ይቻላል። ወደ 3 ወር ሆነኝ ራሱ አሁን እንኳን ቪዲዮ አልለቀኩኝም። ያው አዲስ ስራ ነበር የገባሁኝ። ከዛም ደግሞ ሮመዳን ልክ 3 ሰንበት ሲቀረው ያው ስራ እዚህ ዝግጅት ነበር በዛ ብቻ እያልኩኝ ያው ጥፊት አልኩኝ ማለት ነው። ከእንግዲህ እንደ እግዚአብሔር ፈቃድ አንዳንድ ቪዲዮ ሀሳቦችን እለቃለሁኝ ብዬ ተስፋ አለኝ። እንግዲህ ያው ዛሬ የሮመዳን መጨረሻ ነው። እንግዲህ ቤቴን እንደዚህ አድርጌ ፏ አድርጌ አጸደውላችሁ። እውነት ለመናገር የሰው ቤት እንደዚህ ፏ አድርገን እንዳጸዳን ሀገራችን ደግሞ ገብተን ፏ ብለን እንደዚህ የምንኖርበት ቤት ይስጠን እግዚአብሔር። እንግዲህ እውነት ለመናገር አሁን የኢትዮጵያ 3 ሰው የሚኖርበት ነው። በጣም ትልቅ ነው። ግን ማንም አያድርበትም። ያው አሁን የሰውዬ የሰትዬ አባት ስለመጣ ብቻ ነው እዚህ ነው የምተኛው ማለት ነው። እዚህ ከአንዱ ሶፋ ላይ ተኛለሁ ዝም ብዬ ከአንዳንድ ጊዜ ብቻዬን ሆኜ እንደፈለኩ ቦር እላለሁ ማለት ነው። እዚህ ደግሞ የጸሎት ቦታዬ ናት ይቺ ማለት ነው። ይቺ የጸሎት ቦታዬ ናት። እዚህ ጋር ጸሎቴን አደርጋለሁ። እዚህ ተኛለሁ ማለት ነው። ይሄ ትልቁ መጅለስ ነው የወንዶች ነው። እንግዲህ ለኢዲት አጽድቼዋለሁ በነገራችን ላይ። እስቲ እንግዲህ አስተያየት ስጡኝ። እንደዛ አድርጋ እረትቤዋለሁ ማለት ነው። በነገራችን ላይ ይቅርታ መስቲካ እያላመጥኩ ነው። እና ውዶችዬ እንግዲህ እውነት ለመናገር በጣም ነው የገረመኝ ማርያምን። አገራችን ሰው ቤት አጥቶ ይንከራተታል። እዚህ ግን ቤት አለ፣ ነገር ግን የሚቀመጥበት የለም። እንግዲህ አሁን ይሄ ማለት ነው ከሮመዳን በፊት አጽድቼዋለሁ ቆንጆ አድርጌ ማርያምን። አንድ ሰው የገባበት የለም። እንዲህ ብሎ ይውላል ያድራል። ይገርመኛል። እንግዲህ እዚህ ሀገር እኮ አብዛኛው ቤቶች በቃ ዝም ብለው የሚየው ለእንግዳ ተብሎ ነው እንጂ ዝም ብለው የሚውሉ የሚያድሩ ቤቶች አሉ ማለት ነው። ያው እዚህ ሀገር ህጋቸው የእንግዳ ምናምን ስለሚል ነው እንጂ ሀገራችን ደግሞ እንኳን አይደለም የእንግዳ አልፎ አልፎ ነው እንጂ ደህና ባለሀብቶች ያላቸው እናቴ። ይቺን አሁን ኢትዮጵያ ማለት ነው ከለ3 ተከፍላ ትከራያለች። ቢያንስ 2 ሺህ ብር የረዥም ስለሆነ ለ3 ይከፍሉታል ኢትዮጵያ እንደ ዶርም አድርገው። እናቴ ይቻውን ወይ ኢትዮጵያ ስንት ወደ 6000 ብር ታወጣለች በወር። ግን በጣም ነው የሚያምረው መጅለሱ ማለት ነው። ያን ይመስላል ደንቦ እና ውዶች ይህን ይመስላል። ዛሬ እንግዲህ እኔ የመጨረሻ ቤቴን እንደዚህ አድርጌ አደረኩኝ። እግዚአብሔር ይመስገን። እንግዲህ እዚህ ነው ኢድን የሚያከብሩ ማለት ነው። እውነት ደስ ነው የሚለው። በጣም ደስ ይላል። ሀገራችን ግን እኛ መረ እንደው ለሀገራኛ ብቻ ሳይሆን ሀገራችን ልክ እንደ ሌሎች ሀገር እንደዚህ በልጽጋ ማርያምን እንደው እኔ ከሁሉም በላይ ሀገራችን በልጽጋ እንደዚህ ሀገር ባይሆንም እንኳን ቢያንስ እንደው በቃ ከሰራተኝነት የምንወጣበትን ጊዜ ያምጣልን። ሀገራችን እኮ እኛ እኮ ሀብታም ነበር፣ ግን ምን ዋጋ አለው? እኛ የሌለን እውቀት ነው የሌለን ነገር የለም። ሁሉ ነገር አለን ከተፈጥሮ ጀምሮ ከሀገር ጀምሮ፣ ግን ምን ዋጋ አለው? እውቀት የለንም እኛ። አይምሯችን የለም። ማርያም እኔ የሌሎች ሀገር ዜጋ ትልቅ ሞል እንኳን ሲሄድ ምግብ ቤት ካፌ ከፍተው ተፍ ሲሉ ነው የማያቸው። የእኛ ሀገር የኢትዮጵያኖች ደግሞ እናቴ ቲክቶክ ላይ ገብተው በዘርና በሃይማኖት ተፍ ሲሉ አያይላችኋለሁ። ብቻ እኛ ወደ ኋላ የቀረነው ቢሆን እኛ ብቻ ነን። ብቻ እግዚአብሔር ይመስገን። እንግዲህ ያው ጊዜው ስለሆነ ጊዜ ያመጣውን ደግሞ ጊዜ ይመልሰው፣ ሰላሙን ነገር ያምጣልን። እና ውዶችዬ እንግዲህ የዛሬ ያጸደውትን ቤት ላሳያችሁ ብዬ ነው። በእርግጥ ይሄ ብቻ አይደለም ያጸደውት፣ ግን ተርቲቡን ላሳያችሁ ብዬ ነው። ይሄን ይመስል በጣም ያምራል። በነገራችን ላይ ነው የሚያምሩ። ይሄ ወንዶች ነው፣ ይሄ ሴቱ ግን ያው የሁለት ተከፍሎ ነው እንጂ በር የለውም። የወንዶች ነው ዞሮ ሴቶችም ወንዶችም የወንዶች ከሌሉ ሴቶችም ይገቡታል። የሴትና ወንድ የለው። ግን አንዳንድ ሀብታሞች የሴቶች ለብቻ የወንዶች ለብቻ አለው። ይሄ ደግሞ እንዳቅማቸው የሴትም የወንድም አይላቸውም፣ የወንድ ብቻ ነው። ብቻ እንግዲህ የመጣ ሆነ እዚህ ነው የሚቀመጠው። እና ይሄን ይመስላል ውዶች እየላችኋለሁ። በጣም ደስ ይላል። እንግዲህ የመዳም ቀኖች አይዟችሁ። ከእንግዲህ ትንሽ ቀን አሁን አንድ ቀን የቀረን እንግዲህ ወገባችሁን እንግዲህ ኢጃዛ እየሄዳችሁ እንግዲህ በባዝሊን በክሬም እንግዲህ ታሹት። ግን እውነት ለመናገር እኔ ምንም አልመሰለኝም። የዘንድሮ ስራ በዝቷል፣ ግን ደስ ነው የሚለኝ እውነት ለመናገር። ሰትየቱ በጣም ጥሩ ናት፣ ታግዘኛለች። እግዚአብሔር ይባርካት።
እንደሌሎችም እንደ በልታ ጠጥታ መሰልሰል አትልም። እናቴ አብራኝ አግዛኝ ሸከፍ አድርጋኝ እኔ ዕቃ ማጠብ ብቻ ነው ራሱ ማንሳቱ ራሱ ትልቅ ነገር ነው። ማርያምን በጣም ጥሩ ሴትዮ ናት። እና ውዶችዬ እንግዲህ ይህን ይመስላል። አይዟችሁ በርቱ። እንግዲህ በሌላ ቪዲዮ እመጣለሁ። ከች እላለሁ ከእንግዲህ ግን እናንተ ሰብስክራይብ አድርጉኝ። እውነት ሰብስክራይብ አድርጉኝ። እኔ ይሄን ዩቲዩብ ስከፍት በነገራችን ላይ እኔ ለዚህ ሀገር ሳይሆን ለሀገሬ ሄጄ ብዙ ነገር መስራት ስለምፈልግ ለዛ ነበር የከፈትኩት። እና ውዶችዬ ሀገሬ ሄጄ ብዙ ነገር መስራት እፈልጋለሁ። ባህሌን፣ ማንነቴን፣ ትውልድ ቦታዬን፣ እድገቴን ብዙ ነገሮች የሚታዩ አሉ። ደስ የሚሉ በቃ የምትናፍቁት አይነት ያላያችሁት ማሳየት እፈልጋለሁ። እና ውዶችዬ እንግዲህ ይህን ይመስላል። ሰላም ሆኖልኝ እንግዲህ እዚህ ጋር ያለች እመቤቴ የኔ ውድ እናት፣ እዚህ ደግሞ አባቴ፣ እዚህ ደግሞ ሊቀ መላእክቱ ቅዱስ ገብርኤል፣ እዚህ ደግሞ ሊቀ መላእክቱ ቅዱስ ሩፋኤል፣ እዚህ ነው የጸሎት ቦታዬ። በተለይ እዚቻለች። በነገራችን ላይ እህቶቼ በስደት ሆናችሁ እንደምንም ጸሎት ባረግ አለባችሁ። ያው እስቲ እንግዲህ ስለዚህ እንኳን ያው በሌላ ቪዲዮ ብመጣ ደስ ይለኛል። የተጠቀምኩበትን ነገር ብነግራችሁ ደስ ይለኛል። እንደ እግዚአብሔር ፍቃድ እነግራችኋለሁ። ጸሎት አድርጉ እህቶቼ። ጸሎት ማለት ምግብ ነው። ጸሎት ማለት ውሃ ነው። ጸሎት ማለት ህይወት ነው። እግዚአብሔር ነው የምላችሁ። ብዙዎች እህቴ ቲክቶክ ላይ እየወጡ ያለቅሳሉ፣ እንደዚህ ከፋኝ ይላሉ። ግን ይሄ የሚያስከፋኝ ምንድን ነው ብላችሁ ያንን የምታፈሱትን እንባ በቲክቶክ ላይ ወደ እግዚአብሔር እዚህ ላይ ብታነቡት ማርያምን ምላሹ ኃያል ነው። እና እኔ እግዚአብሔር ይመስገን እውነት ለመናገር ቪዲዮም ለመስራት ራሱ ከስራ ወደ ጸሎት ስግደት ምናምን ስለምል ነው ቪዲዮ ራሱ ማልሰራ። ከዛ ይደክመኛል እተኛለሁ። እና ከሁሉም በላይ ህይወታችሁን በጸሎትና በስግደት አድርጉ። በቃ አይደለም ለራሳችሁ ለቤተሰባችሁ ተርፋላችሁ። በቃ እና እህቶች አይዟችሁ። ሰላም ሆኖልኝ እንግዲህ በሌላ ቪዲዮ እስከምንገናኝ መልካም ጊዜ